በሜሪላንዷ ሲልቨር ስፕሪንግ ከተማ በሚገኘው ላንጋኖ ሬስቶራንት ውስጥ የተጠየቁት ገንዘብ ብዙ ነው አልከፍልም ያለው ጎልማሳ በፖሊስ ቁጥጥር ስር ውሎ የነበረ ቢሆንም በ$10,000 ዋስ ተለቋል ተብሏል። ግለሰቡ ዳንኤል ወልደ ማርያም ይባላል። በዚሁ ላንጋኖ የኢትዮጵያ ሬስቶራንት ሲመገብና ሲጎነጭ አምሽቶ ነው ሂሳብ ሊከፍል ሲል የቀረበለትን ቼክ ትኩር ብሎ የተመለከተው። እናም እኔ ይህን ያህል አልከፍልም በማለት አስተናጋጆች ላይ ሽጉጥ እንዳወጣባቸውም ታይቷል። ቃታውን ሳይስብ ፖሊስ በቦታው ደርሶ ሊይዘው ሲሞክር በእጁ ጣት ላይ የምትገኘውን ሽጉጥ በመወርወር ከጥፋተኝነት ለመዳን ቢሞክርም ፖሊስ ይዞት ሄዷል። ከተወሰኑ ቀናት በኋላም ጉዳይን በውጪ ሆነ ተከታተል ተብሎ የ$10,000 ቼክ እንደዋሳ ይዞ መለቀቁን የዘገበው ፎክስ 5 የዜና አውታር ነው። ይህ ኢቲ24 ነው። መርጣችሁን ስለምትከታተሉን እናመሰግናለን።